መስከረም ያው ሰፕቴምበር ነው ብለው መስከረም ሰፕቴምበር አይደለም ሰፕቴው ነው ለሻከራለከው ሰፕቴ እና ሰፕቴው እንግዲህ ደግሞ ይላል። ዛሬ እንግዲህ ዝግጅታችን ይቀጥላል። ሁለቴ ነው አሁን ዝግጅቱ ተጀምሮ እስካልቅ ድረስ እናንተ መሳቅ ነው ቻለ። ምናልባት እዚህ መካከል በጥርሱ የማይተማመን ካለ አፉን በማረብ ሸፍኖ የመሳቅ መብቱ የተጠበቀ ነው። አሁን ሳይጀምር ማረብ የሌለው በሆዱ ይሳቅ፣ ሆድ የሌለው ደግሞ እዚህ ምን ይሰራል ካለን ወዲህ ብለናል። እሺ ከሁሉ አስቀድመን እንግዲህ ሰላምታ የሚቀድመው ረስተነዋል። ለሁላችሁም በአጠቃላይ በዓለም ዙሪያ ላሉ ለኢትዮጵያኖች በሙሉ ሰላም፣ ጤና፣ ፍቅር ይስጠን እያልኩኝ ልባዊ ምኞቴን እገልጻለሁ። አመሰግናለሁ። እንዴት ከረማችሁ ይላል የአገሬ ሰው፣ ያለ ጤፍ እንጀራ በአፉ አይቀምሰው። ቦኖ ኮሞስታሬ ይላል የጣሊያን ሰው፣ ያለ ፓስታ በቀር በአፉ አይቀምሰው። ከረሾ ስፓሲባ ይላል የራሻ ሰው፣ ያለ ድንች በቀር በአፉ አይቀምሰው። ሽንኳን ሽንሹን ሻንሼን ሾንኳን ይላል የቻይና ሰው፣ ያለ ኢትዮጵያ በቀር በአፉ አይቀምሰው። ዘንድሮ ቻይና ኢትዮጵያን ማስቲካ ሊያረጋል ማላመጥ ነው። እውነቴን ነው። ቻይና አይኑ ነው እንጂ ጠባብ ለካ አፉ እንደዚህ ሰፊ ነው የቻይና ጅብ። አሁንማ በየቦታው መንገድ እንሰራለን ብሎ ቆፍረው ዛም ቆፍረው የኢትዮጵያ ተራሮቿ መባል ቀርቶ ጉድጓዶቿ እየተባለ ነው። ተራሮቿ ቀረ ጉድጓዶቿ እየተባለ ነው። እና የሌለ ጎርፍ ዘንድሮ አልመጣም። እንዴት እንዳመጡት እኔ እንጃ። እንግዲህ ወይም ቆርቆሮ ወደ ቻይና እንግዲህ አገናኝተውት ይሆናል። እንግዲህ ታወቀ ቻይና ፍልፍሎች ናቸው። እውነቴን ነው። ቻይና አሁንማ እኔ በዝቶ አሁንማ ቻይና የሚመስል ልጁ በዛ ኢትዮጵያ ውስጥ ለመንገድ ስራ ነበር የመጡት። ለመንገድ ስራ ይሁን ለልጅ ስራ ይሁን የመጡት አይተው ዞር ስንል ቻይና ነው። ዞር እንቅፋቱ ቻይና ነው። እውነቴን ነው። አሁን መንገድ ስራ ተቆፍሮ በየቦታው መንገድ ተቆፍሮ በቃ መንገዱ ምንም አይመችም ለመንገድ። አንዱ ከዚህ ከአሜሪካ ላሉ አንዱ አበሻ ጂፒኤስ ይዞ ሄዳሉ። ከዚህ አፈር ጂፒኤስ አይደለም ጅፕ ራሱ በመኪና በግድ ነው የሚሄደው። ራሱ መንገዱ ጅፕ የሚባል መኪና ራሱ ይዞ ሄደና አሉ ገና ሲከፍታት ጂፒኤሷን ኦማይጋ ዳልቻለ ኦማይጋ ፖሊስ ፕላኔት አሁን እኮ ጂፒኤስም ቢሰራ ኢትዮጵያ ውስጥ መንገዱ ራሱ ለጥሪ አይመችም። አሁን ተሰማ አባቀማ ጎዳና ለማለት ጂፒኤስ ቀኔት ነው የምጠራው። ተሰማ ስትል ደርሷል መታጠቂያ ኃይሌ ገብረስላሴ ጎዳና ስትል አወቀችና አይ ኖ ዚስ ጋይ ኢዝ አብየት ኢዝ ቢካም ፕሬዚዳንት ማለት ነው። ኃይሌ ዘንድሮ ሊያጫጫን ነው። ፕሬዚዳንት ሆናለሁ ብሏል። በቃ 10,000 ነው ኢኮኖሚው 10,000 ነው። ሁሉም 10,000 ነው። ሁሉም 10,000 ነው። መስሎታል 5,000 10,000 በሩጫ ነው። በቃ ፕሬዚዳንት ሆነ እንግዳ ሁሉ ሲቀበል በሩጫ ሞሌ ድረስ ሄዶ እንግዳውን ካም አሁን መኪናም አይጠብቅ። በነገሩ ኢትዮጵያ ለመምራት ቀላል። ኢትዮጵያ ማንም ተነስቶ መምራት ይችላል እንደምናየው ከሆነ ማለት ነው። እናንተ ሳቁ የልሳቀቅ እናንተ ሲያጨጭሞ የዛ ምንም ማለት ያለ ነገር ነው። ካሞ እንጂ ፈቅፋይ
መቼም ፕሬዝዳንት ሲባል ቀደም ስለ ኃይል ስናወራ መቼም አሁን ጠቅላይ ሚኒስትራችን ነፍሳቸው ቢማርና ከሞቱ ይኸው ጊዜው እንዴት እንደሚወጣ አላውቅም። 2 ዓመት ነው። አሁን በቀደም 2 ዓመት ሲከበር ነበረ። ሲሞቱ ሁሉ እኔ እዚህ አሜሪካን ነበርኩ ለስራ መጥቼ እንዳጋጣሚ እና ሰው ሁሉ ሳይ ለቅሶ ይደርሳል። እኔ ብቻ ነኝ የቀረው። እዛ ምን ይሉኛል ብዬ ቦሌ እንደደረስኩ ጭንቅላቴን ይዤ አልሰማሁም እኮ እያልኩ ስል አንዱ ፌዴራል ተጋቡ ወይ አቶ ጨምላቃ አልሰማህም? የእውነት መመጣቂያው አልሰማህም? አይ ለነገሩማ ሰምቻለሁ። እንደው ጨምላቃ አንዴ አልሰማሁም አንዴ ሰምቻለሁ። ምን አባቴ ሾርሙ ታደግ መቼም የዛን ሰሞን ያው ለቅሶ ሰው ለመድረስ ቤተ መንግስት ይሄድ ነበረ በሰፊ እና አንዳንዱ ለቅሶ ለመድረስ ሳይሆን ቤተ መንግስቱን ለማየት ይመስላል። በዛው ሊወቅሮ ቀና እያለ ሌላው እና አንድ አሮጊት ምን አባቱ በዚህ አጋጣሚ ነው ቤተ መንግስቱ ሊዋልና ተነስተው ሄዱ። አዩ ተመልሰው መጡና አቤት አምላኬ እንደው ቤተ መንግስትን ያሳየኝ አምላክ አንተ ደግሞ ታውቃለህና ትንሽ ቀን እንደቆዩ እማማ አሏቸው። ወይዬ አለ እከሌ እኮ ሞተ አላት። ደግሞ ማን ሞተ አለ። አላሙዲ እኮ ሞተ ሲሏቸው ወይ ደግሞ ፈርዶብን ሸራተን ልናይ ነው አሉ። እሳቸው ጉብኝት አድርገውታል። ደግሞ በዛን ሰሞን መቼም ጠቅላይ ሚኒስትሩ ብቻ ሳይሆኑ ፓትርያርኩን ጳጳሱን አርፈው ነበር። ያው እንግዲህ እንደምታውቁት ጳጳሱ በሕይወት እያሉ ብዙ ይታሙ ነበረ። መቼም እንግዲህ እኔ አይደለሁም እዛ ሲያወሩ ሰምቼ እናንተ ሳቁ እኔ ልሳቀቅ። እናንተ ሲያጨብጭቡ እነዛ ጨብጨብ የተባለ ነገር ነው፣ የታየ ነገር ነው። እና ጳጳሱ በሕይወት እያሉ ይታሙ ነበር እና እንትን ብቻ አይደለም መስቀል ብቻ ሳይሆን መስቀል አወጣለሁ ብሎ አንዳንድ ጊዜ ሽጉጥ የሚያወጣሉ አሉ እና አንዱ ሊሳለማሉ ጠጋ ብሎ አባቴ ምናምን ብሎ ጎንበስ ሲል መስቀል አወጣለሁ ብሎ ሽጉጥ ላጥ አባቴ ሽጉጥ ሲል አታካብላ ይቀየርልሃል ብሎ ታካብላለህ ይቀየርልሃል። በነገሩ የኛ ሰው ያካብዳል። ይህም ብረት ነው ይህም ብረት ነው ያ ቸግራል። ደግሞ አንድ ጊዜ ቤታቸው ሲፈተሻሉ የጳጳሱ ያልተገኘ መሳሪያ የለም አሉ። ቤታቸው ውስጥ ምድረ መትረየስ ነሽ፣ ቦምብ ነሽ፣ ሽጉጥ ነሽ፣ ክላሽ ነሽ። በኋላ ጋዜጠኛ የአባቴ እርሶ የሃይማኖት አባት ኖት፣ ይሄ ሁሉ መሳሪያ ምን ይሰራልዎታል ሲል ኧረ ምን ይሰራልኛል ፌዴራሎች ናቸው ለስለት ያስገቡት አብተናል ስለት ያስገቡት ያው ስለት እኮ ምን ጩቤት ስለት ነው የሚባለው። ያ ስለት ነው። ሌላው ቤተክርስቲያን ጠዋት ያስገባል፣ እዚህ ደግሞ ጨዋ ያስገባል። መቼም ነገርን ነገር ነው የሚያመጣውና እስኪ ለማንኛውም አሁንም በድጋሚ ለሁላችሁም በዓለም ዙሪያ ላለን ኢትዮጵያኖች በሙሉ ሰላም፣ ጤና፣ ፍቅር ይስጠን እያልኩ ልባዊ ምኞቴን መግለጽ እወዳለሁ።